ሰላም እንዴት ናችሁ? ሚሴል ነኝ። ዛሬም ሌላ ታሪክ። በሰዓቱ የሶስተኛ ክፍሎች ሆምሩም መምህር ነበርኩኝና እንደ ሁሌው የዛን ዕለት በጠዋት ስራ እየገባው ታች ፈርመን ወደ ስታፋችን እንሄዳለንና ደረጃ እየወጣው እያለ ክፍሌን አልፌ ነው ስታፌ ያለው ማለት እኛ ሁለተኛ ላይ ሆነ እንትኑ ስታፋችን የመምህራን ስታፍ አራተኛ ፍሎር ነውና ግን ደረጃው እንደዚህ ዙሬ ሲሄድ የኔ ክፍል ይታየኛልና ክፍሌ በር ላይ ኮሊደር አለ። ኮሊደሩ ላይ በጣም ትልቅ ጫጫታና ረብሻ አለ። በጠዋት ልጆች እየተጣሉ ነው። በቃ የሆነ የሚገላገሉ አሉ፣ የሚደባደቡ አሉ፣ ምናምን ከፍተኛ ጫጫታ ነው። ልክ እንደዚህ ብዬ ተንጠራቼ ሳይ የኔ ክፍል በር ላይ ነው የኔን ተማሪ ያየኋት ማለት ነው። ወደ ስታፍ የሚሄደውን ተውኩና ተመልሼ እነሱ ጋር መጣውና ጋይስ ምናምን ነገር ስላቸው ተለያዩ ነገርና እዛ አጃቢዎቹም ተበተኑ። ከዛ እየተደባደቡ የነበሩትን ያስኳቸውና ምንድነው ምን ተፈጠረ ምናምን ነገር ስል ዋነኛ የጸቡ ተሳታፊዎች 3 ሴቶች ናቸው። 3ቱም የኔ ናቸው። ሌላ 2 ልጆች አሉ የሌላ ሴክሽን እና ሴቶች ናቸው ሁሉ። ከዛ እንትና እንደዚህ ብላኝ አይደል ታዲያ እንደዚህ አድርጋኝ አይደል ምናምን ብለው በቃ ቀወጡት ማለት ነው። ከዛ እሺ አሁን በእንደዚህ አይነት በጫጫታ ሁኔታ ትክክል አይደለም ማናገሩና 3ታችሁም ሂዱና ክፍል ጠብቁ። ጧጧት ላይ ናፓደል የሚወረደው እኔ ግን ጋውኔን ቀይሬ ቦርሳዬን አስቀምጬ እስከመጣ ድረስ 3ታችሁም ሂዱና ክፍል ጠብቁኝ ብዬ እነሱን ተቆጥቼ እነዛንም ሄድኩና ለሚሳችሁ እነግራለሁ ከዛሬ በኋላ እንደዚህ አይነት ነገር ብታደርጉ ጸቡስ ብትቀላቀሉ ነገር ምናምን ብዬ ሄድኩና ሎከሬን እንትን ብዬ ማን ቦርሳዬን ሎከር አስቀምጬ ጋውን ቀይሬ መጣውና ክፍል ምን ተፈጠረ ምናምን ስል መናገር አይፈልጉ። በቃ ተጣልተን ነው ሰድባኝ እኮ ምን ብላ ነው የሰደበችሽ? እሷ ነች 3ቱ። ኧረ በስመ አብ። አይ በቃ ተውት፣ እኔ ለማሚ እደውላለሁ። ደግሞ 2ቱ በደንብ ፐርፎርም የሚያደርጉ ናቸው። አንደኛዋ ደግሞ በጣም ጭምትና ማለት ዝምተኛ ናት፣ ግን ይሄ ሚዲየም የምንላት አይነት ተማሪ ናትና ከዛ ይሄ በቃ ተውት አትንገሩኝ፣ ለነማሚ እደውላለሁ። ተደባድበዋል፣ እንትናን ቧጭራታለች፣ እንደዚህ አድርጋለች ብዬ ተቦነጫጭረዋል ይሄ ምናምንና እደውላለሁ ብዬ ስልክ ሳነሳ አይ በቃ ሚስኔ እነግርሻለሁ ብስኩት ገዝተሽ ነይ ብለናት ለራሷ ይሄ ብስኩቶች አሉ አይደል በፍሌቨር በፍሩት ፍሌቨር እንደዛ አይነት ብስኩት ነው ያጣላቸውና ለራሷ እኛ የምንፈልገውን ፍሌቨር ለራሷ ከፈተችውና ለኛ ማንፈልገውን ነገር ሰጣችን አለች አንደኛዋ ማለት ነው። ምን ማለት ነው ብስኩት ገዛች? ማን ፈቅዶ ነው እናንተ ብስኩት የምትገዙት? አይፈቀድም ማለት ኢቭን ኢፍ ግቢ ውስጥ እኮ አብዛኛው ትልልቅ ትምህርት ቤቶች ላይ ግቢ ውስጥ ስናክ ነገር አይፈቀድም ማለት ይሄ ታሽጎ የሚሸጥ ምግብ አይፈቀድም። ቤት ውስጥ ኩክ የተደረገ ብቻ ነው። ለቁርሳቸውም ለምሳቸውም የተለያየ ነገር ፍላጎታቸውን ጠይቃችሁ አብስሉላቸው ነው እንጂ ከሱቅ ገዝታችሁ ቁርስ ቋጥሮላቸው አይፈቀድም። በምንም አይነት ጉዳይ እንትን አይደለም ማለት ይሄ መብታቸው አይደለምና ብስኩት እንዴ ማን ፈቅዶላችሁ ነው እናንተ ብስኩት የምትገዙት? ብርስ ጌታ መጣችሁ ያኔ ነው። ከዛ እሷ አምጥታ ከየት ነው እሷ የምታመጣው? እናንተ ከ3ታችሁም የ9 ዓመት ልጆች ናችሁ እና በቤተሰብ ቁጥጥር ስር ያላችሁ ተገዝቶላችሁ የምትለብሱ ተወስዶላችሁ የምትበሉ ሰዎች ብር ጌታ አምጥታችሁ ነው ብስኩት የምትገዙት። ደግሞ ብስኩቱ ይሄ ማለት ደና ውድ ነው ማለት በቃ በህፃናት ይሄ በ10 ብር በ5 ብር የሚገዛ አይነት ብስኩት አይደለም። ምን ማለት ነው? ይሄ ጌታ አምጥታችሁ ነው ብዬ በቃ ተናደርኩ። የእውነት ንቅል ነው ያስደረጉኝ በጧት ማለት ነው። ይሄንን ብር ጌታ እንዳመጣችሁ ካልነገራችሁኝ ቢሮ እንሄዳለን። ከዛ በኋላ እዛ ቢሮ አስቀምጣችኋል እነማሚ ይመጣሉ ምናምን ዘኔ ወድቃች ዝምተኛዋ ወድቃ ተንፈራፈረች ማለት ነው። እየየ አለቀሰች። በቃ ሚስ ሶሪ እኔ ሚስ ሶሪ እሺ ሶሪሽን ይቅርታሽን ልቀበልልሽ። ብሩ ከየት መጣ? ለካ ምን ይሆናል እነዚህ ልጆች በየትምህርት ቤቱ እንደምታውቁት የግል ትምህርት ቤት የምታስተምሩ ወላጆች ሰርቪሶች አሉ። ሰርቪስ የግልና የትምህርት ቤቱ ሰርቪስ በየትምህርት ቤቱ ሰርቪስ ሄደው የሚመጡ ተማሪዎች የትምህርት ቤቱ ሰርቪስ ትምህርት ቤቱ ወላጅም ስለሚያፋጥጠው ብዙ ጊዜ ከበራቸው ላይ ያነሳቸዋል፣ ግቢ ውስጥ ይጥላቸዋል፣ ከግቢ ይወስዳቸዋል፣ እቤታቸው ያስገባቸዋል። ስለዚህ ብስኩት ምናምን የሚገዙበት ወይም ሌላ ነገር የሚያደርጉበት እንትን የላቸውም፣ ክፍተት የላቸውም። ከዛ ግን ክፍል ውስጥ ምን አይነት ጓደኞች አሉ? የትምህርት ቤት ሰርቪስ ተጠቃሚና የግል ሰርቪስ ተጠቃሚዎች አሉ። ከዛ እነዚህ ሴቶች ባጭሩ ምን አይነት ነገር ለምደዋል? ከየቤታቸው ብር እየሰረቁ እያመጡ ብስኩት ገዝተው በጋራ መብላት። ገዢዎቹ እነማን ናቸው? በግል ሰርቪስ ወይም በቤተሰብ መኪና የሚመጡና የሚሄዱ ልጆች።
አንዳንዴ ቤተሰብ በቸልተኝነት በቃ መታጠፊያው ጋር ደርሳችሁ መንገድ ቢዘጋጋ ብዙ ጊዜ የትምህርት ቤት እንትኖች ትራፊኩ ጭንቅንቅ ነው አይደለ? መታጠፊያው ጋር ብትደርሱ አይ በቃ ከዚህ በኋላ ሰው ስላለ ተራምደህ ግባ ተራምደሽ ግቢ ብላችሁ መታጠፊያ ጫፍ ላይ ተለቋቸዋላችሁ አይደል? በዛ መካከል ላይ ሱቅ ካለ እነሱ የፈለጉትን ገዝተው ቦርሳቸው ውስጥ ይከታሉ። ከዛ በኋላ ደግሞ እኛን ለመሸወድ ኪሳቸው ውስጥ ያደርጉታል፣ ዴስክ ስር ያደርጉታል። በጣም ብዙ ቦታ ማይፈተሹ ቦታዎች ላይ ያስቀምጧቸዋል። እንዲህ ነው ሲያደርጉ የነበሩት እና እነዛ ሴቶች ሳንቲም እያመጡ በራሳቸው እያመጡ እያበሏት ለምዳለች። እቺ ጭምቷ ልጅ ከሶስቱ ከተጣሉት ውስጥ ጭምት ያልኳችሁ ልጅ ሁለቱ ጎበዝ ናቸው። እቺ ጭምቷ ግን የትምህርት ቤት ሰርቪስ ተጠቃሚ ናት። ግን እነሱ እየገዙ እያመጡላት ስፖርት ሜዳ ሲወጡ እጃቸው እንዲታጠቡ ሲሄዱ ቶይሌት ሲሄዱ ምናምን እየሸራረፉ አብልተዋታልና የኛን ብቻ በልተሽ ሳከፊን ብለው ለካ አስጨንቀዋት ኖሮ እሷ ከቤቷ ብር ሰርቃ አምጥታለች። መቼ? ከትላንት ወዲያ ታመጣና ትላንትና እቺ በግል ሰርቪስ ለምትመጣዋ ከነዛ ከሁለቱ ለአንዳቸው ትሰጣታለች። ያችኛዋ ልጅ ገዝታ ብስኩት እንድትመጣ ለመቼ? ለዛሬ የተጣሉበት ቀን። ከዛ ለአምስቱም 5 ብስኩት ነው ገዝታ የመጣችው። ከዛ መጥታ ሲከፋፈሉ ነው ጠዋት ያ ሁሉ ጸብ የተነሳው። በምን? በብስኩቱ ፍሌቨር ምክንያት። አያችሁ? የጓደኛ ተጽዕኖ፣ የጓደኛ ጫና። አሁን እያንዳንዱ የአምስቱም ተማሪዎችን ቤተሰብ ቁጭ አድርገን ብንጠይቅ የኔ ልጅ አሰርቅም፣ የኔ ልጅ አሰርቅም፣ የኔ ልጅ ሁላችንም እኔም ብሆን የኔ ልጅ አይሰርቅም ነው። ግን የአቻ ግፊት ወይም የጓደኛ ተጽዕኖ ልጆቻችንን ምን ያህል ሊቀይራቸው እንደሚችል አናውቅም። ይሄንን ለማወቅ ምን ማድረግ አለብን? እኛ ከልጆቻችን ጋር በደንብ ክሎዝ መሆን አለብን። በየቀኑ ልብሳቸውን፣ ቦርሳቸውን፣ ውሏቸውን ምናምን በደንብ መፈተሽ መቻል አለብን። የሆነ ነገር ከቤቱ ሲጠፋ አሁን እቺ ልጅ ስርቃ ያመጣችው ብር በማን ተሳቦ ነበረ? በአጋዣቸው እና ማሚዋ ምን እያለች ነበረ? ይሄን ያህል ብር 500 ብር ጠፍቶብኛል፣ ከሚቀጥለው ደሞዝሽ ካንቺ ነው የምቆርጠው። እኔ ያስቀመጥኩት እዚህ ጠረጴዛ ላይ ከመኪና ቁልፍ ጋር ነው። ካንቺ ውጪ ማንም አልገባም። ለምን? ማሚ ለእሷ ልጆቿ መልአክ ናቸው። ሁላችንም እንዲህ ነው የምናስበው። ከዛ ትልቅ ጦርነት ተፈጠረ። የሶስቱም ወላጆች ጋር ደወልኩኝ። የሶስቱም ወላጆች የዛኑ ቀን፣ ምክንያቱም ካደረ ነገ ደግሞ ሌላ ውሸት ይፈጥራሉ ስለማቅ እኛ ሴት ተማሪዎች አንዴ ፍንግጥ ብለው ከመስመር ከወጡ ይውላችሁ አንዱን ጥፋት ለመሸፈን ሌላ ጥፋት አንጥፋት አንዴ እንዲህ በቃ ማትገምቱትን ታሪክ ነው የሚፈጥሩት። ስለዚህ ብዬ የዛችሁን ቀን ጉዳዩን ገድዬ ማድረስ ስለፈለኩኝ ሶስቱም ወላጆች ጋር የዛን ቀን ደወልኩኝ። የሶስቱም ወላጆች መጡ። ምን እንደተፈጠረ እኔ የሰማሁትን ነገርኳቸው። አታምኑኝም። የሶስቱም ወላጆች ተከራክረው ነበር መጀመሪያ። ልጆቹ ሳይገቡ ስናወራ በጭራሽ አሉ። ከዛ ልጆቹ ከኛ ጋር አውርተው አምነው ስለነበረ ገብተው ሲባሉ አዎ እኔም ይሄን ጊዜ እንደዚህ ሰርቄ አንድ ጊዜ ብቻ እንዳይመስላችሁ በጣም ብዙ ጊዜ ትንንሽ ምንላቸው ሳንቲሞች 100 ብር 200 ብር 300 ብር በቃ በሳምንት አንድ ቀን 2 ቀን ያደርጉታል። ወላጆች ግን ወይ የት ቦታ ጥየው ነው ወይ የታስቀምጨው ነው ምናምን እየተባለ እንደቀላል የሚታለፉ ነገሮች። ስለዚህ አሁን እኔ እዚህ ጋር እንድትይዙልኝ የሚፈልገው ነገር ምን መሰላችሁ? በመጀመሪያ ደረጃ ስለ ጓደኞቻቸው በደንብ ጠይቋቸው። ጓደኞቻቸው ጋር የማይመች ነገር ካያችሁ በግዴለሽነት አትለፉ። የልጆቻችሁ ጓደኛ ማለት የእናንተ ልጅ ነው። ከወላጆቻቸው ጋር አልፋችሁ ኮሚኒኬት ለማድረግ ሞክሩ። አንዳንዴ ከኛም ያመለጠ ነገር ጓደኛ ለጓደኛ ይደባበቅም አይደለም እንደዛ። ስለዚህ የልጆቻችሁ ጓደኛ ደስ ማይል ባህሪ ካለበት እንደ እናት ከእናቶች ጋር አውሩ፣ እንደ ወላጅ ከወላጆቹ ጋር አውሩ። ስልክ በልጆች መቀባበል ትችላላችሁ፣ ችግር የለም። ሁለተኛ ነገር ደግሞ ልጆች ምንም ነገር አያደርጉም ብሎ ከመከራከር በፊት መጀመሪያ ልጆቹን ምን ያላውቃቸዋለሁ። ስለዚህ የአቻ ተጽዕኖ እንዳይኖርባቸው ደግሞ ምን ታደርጋላችሁ? እያንዳንዱ ልጅ የራሱ የሆነ ኳሊቲ እንዳለው ኮንፊደንሳቸውን ቢውልድ አድርጎ እሷ የነሱን እኮ ጓደኝነት የነሱን ይሄ እርካሽ ወዳጅነት ላለማጣት ነው እኮ ያንን ብር ለመስረቅ ሄደችው እንጂ ልጅቷ እንደዛ የምትጋበዝ ልጅ አይደለች። እንደዛ ማለት የሚያጓጓት አይነት ልጅ አልነበረች። ስለዚህ መጀመሪያ ልጆቻችሁ በማንኛውም ጓዴ ይሄ ትንሽ የፍቅር ትንሽ የአብሮ ማሽቃበጥ ምናምን ፍለጋ ነው ያንን ዋጋ የከፈለችው። ስለዚህ ለልጆቻችሁ ኮንፊደንሳቸውን ገንቡላቸው፣ በሚገባቸው ቋንቋ በሚረዱት አቅም። እወዳችኋለሁ።